ለሶስት ረጅም ዓመታት ሁለት ሰማያዊ አይን ያላቸው ሰዎች በሚስጥር ከመሬት ስር ጉድጓድ በመቆፈር የነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን የተቀደሰ መቃብር ካረፈበት ስፍራ ለመድረስ ተቃርበዋል። የተወዳጁን ነቢያችንን የተባረከ ሬሳቸውን መውሰድ ከመቻላቸው በፊት ሚሊዮኖችን ፍጹም ድንጋጤ ውስጥ የከተተ ተአምር ተፈጠረ። ነገር ግን እነዚህ ሁለት ሰዎች የነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ሬሳ ለመስረቅ የሞከሩት ለምንድን ነው የሚለው ጥያቄ ሆኖ ይቀራል። እነዚህ መቃብሩን ለመስረቅ የሞከሩት ሁለት ሌቦች እንዲያዙ ስለማድረግ ምን አይነት መለኮታዊ ጣልቃ ገብነት ተፈጥሮ ነበረ? እጣ ፈንታቸውስ ምን ሆነ? የከተማው ጠባቂ ከላይ ሆኖ ሁሉንም ነገር በተአምራዊ መንገድ እንደሚከታተል ብዙም አያውቁም። ቀጥሎ የተፈጠረውም ነገር በታሪክ ገጾች ላይ ለዘላለም ታትሞ ቀርቷል። ከመጀመራችን በፊት ግን ተወዳጁን ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለምን የምትወዱ ኮሜንት ላይ ሱብሃንአላህ በማለት ጻፉ። በ557 ዓመተ ሂጅራ በአንድ ድቅድቅ ባለ ጨለማ ሱልጣን ኑረዲን ዘንጊ የታጁድ ስግደትን በመስገድ ለረጅም ሰዓት በአይኖቹ ላይ እንባ እየፈሰሰ ለአላህ ዱዓ አደረገ። ከዛም ደከመውና ተኛ። ዙሪያው ፍጹም በሆነ ጸጥታ ተሞልቷል። ፍጹም ጸጥ ረጭ ባለው ምንም ድምፅ በማይሰማበት ሌሊት አንድ የሚያስደንቅ ህልም አየ። በህልሙ ውስጥ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በክፍሉ ውስጥ መጥተው ያለምንም ትውውቅ በእጃቸው ሁለት ሰማያዊ አይን ወዳላቸው ሰዎች እየጠቆሙ እንዲህ ያሉት፣ ኦ ኑረዲን ማህሙድ፣ ጉዳት እየፈጠሩብኝ ነው፣ ከእነርሱ ነፃ አውጣኝ አሉት። በዚህ አስፈሪ ህልም ደንግጦ ሱልጣኑ ድንቀት ከእንቅልፉ ባተተና ነቃ። እንቅልፉም ተቋረጠ። በፍርሃትና በአድናቆት ስሜት ውስጥ ሆኖ እረፍት አጥቶ ተቁነጠነጠ። በክፍሉ ውስጥ ከላይ ታች ማለት ጀመረ። ማሰብ ጀመረ። እነዚህ ሰዎች ማን ናቸው? ምን አይነት ሴራስ እያውጠነጠኑ ነው? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አሁን በመቃብር ህይወት ውስጥ ናቸው። ሰው እንዴት ጉዳት ሊያደርስባቸው ይችላል? በጭንቅላት ውስጥ በርካታ ጥያቄዎች ተነሱ። ሰይጣን ነቢያችንን ተመስሎ በህልም መምጣት እንደማይችል ያውቃል። ስለዚህ ያየሁት እውነተኛ ህልም ነው በማለት ራሱን ጠየቀ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የእውነት ሊነግሩኝ የሚሞክሩት ነገር አለ። ልቡ በፍርሃት ራደ። በፍጥነት ከተቀመጠበት ተነስቶ ገላውን ታጠበ፣ ውዱእ አደረገ። አላህን እያለቀሰ እርዳታውን ለመነ። የዚህ አይነቱን ህልም ለማን መንገር እንደሚገባው ወይም ከማን ጋር መማከር እንዳለበት መወሰን አቃተው። ለረጅም ሰዓታት ከጸለየ በኋላ እንደገና ተኛ። እንቅልፍ ከያዘው በኋላ ብዙም ሳይቆይ እንደገና ተመሳሳይ ህልም አየ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደገና ኦ ኑረዲን ማህሙድ፣ ከእነዚህ ሁለት ሰዎች ጠብቀኝ አሉት። በዚህ ጊዜ ግን አልዘገየም። ሱልጣኑ ከአልጋው ላይ በፍጥነት ተነስቶ በመቆም ውዱእ አደረገና እንደገና ለስግደት ቆመ። በፍርሃት ሰውነቱ እየተንቀጠቀጠና እንባ ከአይኖቹ ላይ እየወረደ ነበረ። 2 ረክዓ ሰገደ። ከዛም ለረጅም ሰዓት እያለቀሰ ጸለየ። ምሽቱ ረጅም ነው። ሙሉ ዓለምም ጸጥ ያለ ይመስላል። ልክ ትልቅ አደጋ እየቀረበ ያለ ይመስላል። የማይታይ ሽብር የተስፋፋ ይመስል አካባቢው ጸጥ ረጭ ብሎ ያስፈራ ነበረ። ሱልጣን ኑረዲን ዘንጊ ወደ ሰማዩ ቀና ብሎ ሲመለከት በህልሙ ያያቸውን ሁለት ሰዎች ወደ እርሱ ዘንድ ሲሮጡ ተመለከተ። እነዛን የፍርሃት ፊቶች ለመርሳት ቢሞክርም አልቻለም። በመጨረሻ አይኖቹን ጨፍኖ እንደገና ተኛ። ብዙም ሳይቆይ እንቅልፍ ያዘው። በድጋሚም ተመሳሳይ ህልም አየ። በህልሙም ውስጥ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ ኑረዲን ማህሙድ፣ ከነዚህ ሁለት ሰዎች ነፃ አድርገኝ። ይህንን ህልም ካየ በኋላ ሱልጣኑ በእንባ ተጥለቅልቆ ተነሳ። በዚህ ጊዜ ግን አልተጠራጠረም ነበረ። በልቡ ውስጥ ጠንካራ እምነት ተፈጥሮ ነበረ። የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የተባረከ መቃብር አደጋ